Can I call you Rose? ኦኬ ዛሬ ፔንታውሱን ነው የምንመለከተው። ይሄን የመሰለ በጣም ቆንጆ ፔንታውስ አለን። ዩሮፒያን ስታንዳርድ የተገነባ ነው። መሬቱ ጣውላ ነው። በጣም ደስ የሚል ቤት ነው ማለት ነው። እንደምትመለከቱት ሲምፕል የዩሮፒያን ስታንዳርድ ካዥዋል አይነት አኗኗር እዚህ ታገኛላችሁ ማለት ነው። ሳሎኑ ላይ ይሄኛው የምታዩት ዳይኒንግ ቴብል ነው። በጣም ብዙ ሰው መያዝ ይችላል። በዚህኛው ሳይድ ደግሞ ኦፕን ኪችን አለን ማለት ነው። ኦፕን ኪችኑ ላይ እንደምታዩት ቆንጆ ኪችን ካቢኔት ከነ እንግዲህ ጠርሙሳቸው ከነ ብርጭቋቸው አሉ ማለት ነው። ቆንጆ ኪችን ካቢኔት መደርደሪያ ብዙ ዕቃ ሊይዝላችሁ ይችላል። እዚህ ጋር ኤሌክትሪክ ኦቨን አለን። በተጨማሪም ደግሞ ጋዝ ኦቨን አለን ማለት ነው። በዚህ ህንፃ ላይ ጄኔሬተር አለ እንግዲህ በጣም ስለዚህ ምንም አይነት የመብራት መቆራረጥ አያጋጥማችሁም ማለት ነው። ከዛ ኔበር ሁዳችሁ በጠቅላላ ደግሞ ዜአር የውጭ ዜጎች ማለት ነው እዚህ ህንፃ ላይ። አሁን ወደ ቤድሩሞቹ እንሂድ። ሲምፕል ባዝሩም አለን እዚህ ጋር በጣም ሲምፕል ነው። ቆንጆ ባዝሩም አለን ማለት ነው። እዚህ ጋር ሰፋ ያለ ባዝሩም ነው። ይሄ ደግሞ ሁለተኛው መኝታ ክላስ ነው ማለት ነው። እዚቹ መኝታ ክላስ ላይ ደግሞ ተጨማሪ ባዝሩም አለ። ኢቨን ይሄኛው ባስታብ አለው ማለት ነው። ገንዳ አለው። ከዛችኛዋ ሩም ደስ የሚለው በሻተር ነው የምትዘጋው። ሶስተኛ መኝታ አልጋ ለእንግዳ መጠቀም ይቻላል። ኢቭን እንደ ቢሮ ስፔስ ራሱ እዚህ ጋር መቀመጥ ይቻላል። ኤርጎኖሚክ ቼሮች አሉ። በጣም በሰላማዊ መንገድ መሆን ትችላላችሁ። እዚህ ጋር ወደ በረንዳችሁ መጀመሪያ የገባንበት መውጫ በር አለ ማለት ነው። እዚህ እየሰራችሁ መጨረሻ ላይ ሪፍሬሽ ማድረግ ትችላላችሁ ማለት ነው። ዚዛር እንደ ስቶር ሚኒ ስቶር የሆነች እቃ አለች። ቅያሪ አንሶላ፣ ቅያሪ ማቴሪያልስ፣ እንዲሁም ደግሞ ልብስ መተኮሻ መጠቀም ማስቀመጥ ትችላላችሁ። ቁም ሳጥን እዚህ ጋር አለን። ከዛ አሁን ደግሞ ማሳያችሁ 360 ዲግሪ በረንዳ ያለው ቦታ ነው ማለት ነው። በአራቱም አቅጣጫ የአዲስ አበባን ቪው ማየት ትችላላችሁ። በጣም ቆንጆ ማታ ማታ የቤተሰብ ፕሮግራም የምታዘጋጁበት ቦታ አለን ማለት ነው። እዚሽ ጋር እንደ ሚኒ ባር ትኖራችኋለች ማለት ነው። ሚኒ ባር አለች። ማታ ላይ በደንብ ዘና ብላችሁ የምታሳልፉበት። እዚህ ጋር ደግሞ ወደ አዲስ አበባ የሰሜኑ ሳይድ ማለት ነው ማየት ትችላላችሁ። በዚህኛው ሳይድ በኩል ወደ ቤተ መንግስት ማየት ትችላላችሁ። ስላሴ ቤተ ክርስቲያን ከዚህ ፊት ለፊት ይታያል። ፍሬንድሺፕ ፓርክ ይታያል። ዩኒቲ ፓርክ ይታያል ማለት ነው። ቅድም እንደነገርኳችሁ 360 በዚህ በኩልም እንግዲህ ወክ አድርጋችሁ መሄድ ትችላላችሁ። ኤንድ አጌን እዚህ ጋር በጣም ቆንጆ ስፔስ አለ ለበረንዳችሁ። እንደዚህ አረፍ ብላችሁ የምታዩበት ቆንጆ ስፔስ አለ ማለት ነው። አጌን ይኸው በአዘር ሳይድ በኩል ደግሞ ይሄ ያለው ማለት ነው። ቅድም በሩ ላይ ስንገባ ደግሞ የነበረው 360 ይሞላል ማለት ነው። ይሄ እንደምታዩት ቆንጆ የድሮ የአዲስ አበባ ባለሀብቶች የሚኖሩበት አካባቢ ስለሆነ ቆንጆ ቆንጆ ቤቶች አሉ ማለት ነው።
Yes. ሶ ይህን የመሰለ ቆንጆ ቤት አለ ማለት ነው። ስለዚህ ከውጭ የሚመጣ ጓደኛ ካላችሁ ዩሮፒያን የሆነ የውጭ ዜጋ ካለ እዚህ መጥቶ ማረፍ ይችላል ማለት ነው። ሎንግ ስቴይ ነው የምንጠብቀው እኛ 3 ወር ከዛ በላይ 6 ወር ድረስ 9 ወር ድረስ 1 ዓመት የሚቆይ ካላችሁ ይህን የመሰለ ቆንጆ ፔንታውስ መኖር ይችላል ማለት ነው። ይህንኑ ቪዲዮ በእንግሊዘኛ እንሰራላችኋለን። እንግዲህ ለጓደኞቻችሁ ትራንስፈር ማድረግ ትችላላችሁ። ይሄ ፍሪጁ ነው ማለት ነው አሁን ያሳየዋችሁ። ስለዚህ ሌትስ ኪፕ ኢን ታች። ጓደኛ ካላችሁ ደውሉልን።